كن مفتاحا للخير لخير ወይም ለመልካም ነገር ራሳችንን ቁልፍ ማድረግ አለብን። ሰዎች ብዙ አይነት ናቸው። አንዳንዶቹ አላህ Subhanahu Wa Ta'ala ራሳቸውን ለመልካም ተግባር አግርቷቸው ሲያበቃ ለሌሎች መልካም እንዲውሉ ብሎም ደግሞ ፊትና እንዲያስቀሩ በር መክፈቻ ያደርጋቸዋል። ሌሎች ደግሞ በተቃራኒ በእነሱ የተነሳ ፈተና እንዲነሳ በእነሱ አማካኝነት እነሳቢያ ችግር እንዲፈጠር ምክንያት ያደርጋቸዋል። ስለዚህ እኛ ከየትኛው ጎራ እንደምንመደብ ራሳችንን እንጠይቅ። መልእክተኛው አለይሂ ሰላቱ ወሰለም አነስ ብን ማሊክ ባስተላለፉት ሐዲስ ላይ እንደሚናገሩት ኢነ ሚነ ናሲ መፋቲሐ ሊልኸይር መጋሊቀ ሊሸር ምን ይላሉ? ከሰዎች መካከል ለኸይር መክፈቻ ቁልፍ የሆነና ሸርን ደግሞ የሚዘጋ የሆነ አለ ይላሉ። እንደዚሁም ወኢነ ሚነ ናሲ መፋቲሐ ሊሸር መጋሊቀ ሊልኸይር ከሰዎች መካከል እንደዚሁ ሸርን በር የሚከፍቱ ወይም ለሸር በር መከፈት ምክንያት የሆኑ ቁልፎችና የኸይር ወይም የመልካም ነገር በር መከፈት መዘጋት ምክንያት የሆኑ ቁልፎች አሉ ይላል። قال فطوبى لمن جعل الله مفاتيح الخير على يديه የኸይርን በር መክፈቻ በእጁ ያደረገለት ሰው ይህ ትልቅ እድል አግኝቷል፣ መልእክተኛው ጡባ አለው ብለው አሞግሰውታል። وويل لمن جعل الله مفاتيح الشر على يديه የሸር ቁልፎችንም በእጁ ያደረገበት ሰውም ወየውለት ይላሉ። ይሄ ابن ماجه ሌሎች የዘገቡት ትክክለኛ ወይም ቢያንስ ሐሰን ደረጃ የሚደርስ ሐዲስ ነው። ስለዚህ በእያንዳንዱ ንግግራችን፣ በእያንዳንዱ ተሳትፏችን፣ በእያንዳንዱ እንቅስቃሴያችን ለራሳችን ብቻ ሳይሆን ለሌሎች የምናበረክታቸውን ነገሮች ቅድሚያ መገምገም ይጠበቅብናል። የሚያመጡትን ውጤትም እንደዚሁ አስተውለን እንጂ በዘፈቀደ አንድም ነገር ማድረግ የለብንም።